ወንድሜ ሽንት መሸኛት እንደውም ምግል ነው የሚሸነው ደግሞ ደም ነው የሚሸነው ለዛ እንደዚህ ነው ራሱ ተደብቆ ለበሰብ ለማንም አልነገርምና አሁንም ፈራው እኔ ታሜ ሆስፒታል ገብቻለሁ ይሄ ለኔ ጠልልኝ አለ ገና ትንሽ ጊዜ ሳይቆይ ከትምህርት ቤት ደወልና ልጅቷ ታማ በጣም አሟት ነይ ቶሎ ብለሽ ደርሽና ሐኪም ቤት ውሰጂ አለ የኔ በሰብ እኔ ያለው አይሞትም ልጄ አትሞትም እኔ በእግዚአብሔር አምናለሁ ያልኩ በሁለት ብርጭቆ ውሃ ያስኩትና በዚህ ላይ ከዚህ የወሰርኩ ዘይት ጣብጣብ አረኩትና የገዛኝ አምላክ አንተ ለኔ አሁን ለልህጣኑን ለወንድሜ እንዲፈውስልኝ በጌታ በኢየሱስ ክርስቶስ ብዬ ውሃም ጠለኩትና ለነሱ ሁለቱን ራሴ ጠጣሁትና ልጄ እንደዚህ ፊት ምናምን እንደዚህ ያስኩትና በጌታ በኢየሱስ አሁን ህመም ሁሉ ይቅለጥ በኢየሱስም ብዬ ሆዷን ቀብጨት አስተማሪ እኔን አይታች ምን ይያለች ነው ይያለች እኔ ደግሞ በኢየሱስ ክርስቶስ እኔ አምኛለሁ ትፈውሳች እኔ በስ ደግሞ እሷ ታማ ወደ ቤት ይዤ አልሄድም ብዬ ከዛ ቀባውትና እሷን ይዘሽ ሂጂ አይ ታማለች ሐኪም አስተማሪ አለች አች እሺ ይሄዳሉ ብዬ እኔ ትንሽ ወደዛ ወጣ ስል እምቢኝ ያለች እኔ አሁን ፈውሻለሁ በቃ አንቺ ይሄ የነብይ ዘይት ውሰጂና ቀብተሽ ወደዚህ ታመጪያለሽ አይ እኔ አላመጣም አሁን ተችሎሻል አው በቃ አንቺ ትምህርትን ተምረሽ ጨርሰሽ ነይ ደህና ሆነሽ ትመጪያለሽ ችግር የለም አልኳት አስተማሪ ወደዚህ ለምን አመጣሽ ያለች ከዛ እሷ አለድም ተፈውሻለሁ ምንም የለም አለች ያልኳት በጣም ጮጋራ በሽታ በቆይቷል በቃ አልቆ ራስን ጠብቅ ያሉ በቃ ሐኪም ምናምን እንደዚህ ያሉ የመከሩ ነበር ከዚህ ዘይት ይጀርኩና መንገላ እሱ ግን አባልኩት ወይ ይሄን ዘይት በጣም እግዚአብሔር ነብይ የተጠለ ዘይት ነው ይሄን ተቀባ ከፈለክ መጠጣት ይችላል በጣም አሁን ትፈውሳለህ አንተ ያልኩትና እሱ ፊትን አጥቦ መጣና ከዛ ይሄን ተቀባ ብዬ እጄ ላይ ረጨውት ከዛ አፍ ላይ ረጨውት ከዛ እውነት ይፈውሳል አለ አው በጣም ኃይለኛ በቃ ከዶክተር ከምን አትበል በቃ ከእግዚአብሔር ዘንድ የሚመጣ ነው እኔ አምናለሁ አንተ ተቀባ ብዬ አባቴን ቀብቼ ነበር በዛ ተመልሼ መጣው ወደዚህ ማለት ነው ስሜ ማስተዋል ግላይ ይባላል የምኖርበት እዚህ ቢሸፍቱ እዚህ አካባቢ ነው ከዚህ ይሆን የተጠለ ዘይት ይዤ ይሆን ለቅሶ ወጥቶ ነበር ወደ ቤተሰብ ጋር ክፍል ሀገር ይርኩ ዘይቱን ይዤ ይርኩኝ ከዛ አባተን መንገድ ላይ አገኘውትና አባ በጣም ጮጋራ በሽታ በቃ ከኔ በቃ ማቀው በፊት ነው በቃ እሱ ጋር ቆይቷል በቃ አልቆ ራስን ጠብቅ ያሉ በቃ ሐኪም ምናምን እንደዚህ ያሉ የመከሩ ነበር እኔ ሁሉ በቃ የሱ ነገር ፈራለሁ ጌታ ሆይ እኔን ሳትቀይር እንደውም በኔ ህይወት አባቴ እንደውም መልካም ነገር ሳይ እግዚአብሔር የኔ አባቴ አይሞት ይያልኩ በጣም የጠለኩ ነበርና ከዚህ ዘይት ይጀርኩና መንገላ እሱ አገኘ አባልኩት ወይ እሱ በጣም ለኔ ወዳል ለዛ እኔ ምንም ነገር ካልኩ ይሰማል ለዛ አባልኩት ወይ ይሄን ዘይት በጣም እግዚአብሔር ነብይ የተጠለ ዘይት ነው ይሄን ተቀባ ከፈለክ መጠጣት ይችላል በጣም አሁን ትፈውሳለህ አንተ ያልኩትና እሱ ፊትን አጥቦ መጣና ከዛ ይሄን ተቀባ ብዬ እጄ ላይ ረጨውት ከዛ አፍ ላይ ረጨውት ከዛ እውነት ይፈውሳል አለ አው በጣም ኃይለኛ በቃ ከዶክተር ከምን አትበል በቃ ከእግዚአብሔር ዘንድ የሚመጣ ነው እኔ አምናለሁ አንተ ተቀባ ብዬ አባቴን ቀብቼ ነበር በዛ ተመልሼ መጣው ወደዚህ ማለት ነው ከዛ መጥቼ አንድ ሁለት ወር ቆይቼ ደውዬ ሲጠይቅ አሃ በሽታው ኮትቶኝ ላካል ልከሽ ነበር እንደ እኔኮ በሽታውን ትቶኝ ደግሞ አላየውኩም እኮ አለ ከዛ ሻንጣ ውስጥ ከትቼ ልክ ያለው ማንኛው ሰው ከታመመ በቃ በዚህ ዘይት ተቀቡ ዘይት ምንም ነገር አድርጋችሁ መጠቀም ትችላላችሁ በጣም በቃ ይሄው አይተሃል በቃ አሁን ተሽለሃል አይደል አው በጣም በቃ እንደውም በሽታ ትቶኝ ረስቼ ያለው እኮ ነገሩን አለ ከዛ ለዚች እግዚአብሔር ስም የተባረከ ይሁን እኔ ጋር አመስግኑልኝ አመስግኑላት እግዚአብሔርን አመስግኑላት እንደዚህ አይነት ነገር ድንቅና ታምራትን የሚያደርግ እግዚአብሔርና እግዚአብሔር ብቻ ነው አመስግኑላት ከፍ አድርጉላት እልልታ ጭብጨባ እስቲ አሜን አሜን አንድ ሰው አሜን አይልም አሜን ደግሞና አሜን በሉ አሜን ሌላም አለ ሁለተኛ ሶስት ነገር አለ ወንድሜ
ሽንት መሸኛት እንደውም ምግል ነው የሚሸነው ደግሞ ደም ነው የሚሸነው ለዛ እንደዚህ ነው ራሱ ተደብቆ ለበሰብ ለማንም አልነገርምና ከዛም በኋላ ዝም አለ ከዛ አንድ እኛ ታላቅ እህት ያለችና እሷ ጋር መጥቶ እህት እነኮ እንደዚህ እኛ ያለው ወደህ አባት ልግባ በቃ ይሄ እኮ ነው ብሎ ለእሷ ነገረ ከዛ እሷ ሰምታ ደንግጣ ወደ እኔ ደወለችና ማስቱ አለች ወይ ዮሴፍ እኮ እንደዚህ ብሎ ተናግሮ ነበር እኔን እኮ ከብዶኛል አንቺ በናጠል እግዚአብሔር ማንኛውም ሰው እኮ ይሰማል አለች ከዛ እንደዚህ ነው አሁንም ፈራው በጌታ በኢየሱስም እኔም ሰምቼ ማላቀው ነገር ይሄ ዛሬ እንዴት ሆነ በጌታ በኢየሱስም ስራው ይፍረስ ምንም አትበይ እግዚአብሔር ይፈውሳል አልኳትና ከዛ እሷ ያለች ነግራ ትንሽ ሳቆይ እሱም ደውሎ እኔ ታሜ ሆስፒታል ገብቻለሁ ለኔ ጠልልኝ አለ ችግር የለም እኔ ወንድም እኔ ጠልልሃለሁ ምንም ችግር የለም አይዞ ችግር የለም ብዬ እሱ በሽታም ገልጦ አልነገረም ከዛ እኔን አሞኛል ለኔ ጠልልኝ በጣም ተጨንቄያለሁ ሆስፒታል የገባው ነው በቃ ሆስፒታል ገና ትገባለህ አልኩኝ ከዛ እኔ ጠልያለሁ አንተ ትገባለህ ድነት ይወጣል በሽታውን ደግሞ ይገልጣል ችግር የለም አልኩኝ ከዛ ውሃ 2 ብርጭቆ እቺን ሰምቼ ገና ትንሽ ጊዜ ሳይቆይ በፊት ደግሞ ከትምህርት ቤት ደወልና ልጅቷ ታማ በጣም አሟት እንደዚህ ያስታውክ ምናምን የሆነች ነበር ነይ ቶሎ ብለሽ ደርሽና ሐኪም ቤት ውሰጂ አለ ከዛ በጌታ በኢየሱስም ይሄ የሰይጣን ስራ ነው መቼም እኔን ደግሞ አይችልም እኔ የኢየሱስ ነኝ የኔ በሰብ እኔ ያለው አይሞትም ልጄ አትሞትም እኔ በእግዚአብሔር አምናለሁ ያልኩ በ2 ብርጭቆ ውሃ ያስኩትና በዚያ ላይ ከዚህ የወሰርኩ ዘይት ጣብጣብ አረኩትና በጌታ በኢየሱስ ክርስቶስም አለቀስኩ በቃ የሱን ሰምቼ ገና እንትን ስል ገና ደግሞ የልጅቷ ነገር ጌታ ሁሉም ነገር አንተ ትችላለህ አንድ ሁለት አይደለም እኔ ደግሞ ልጅቷ ትፈውሳለች ዮሴፍ ይፈውሳል የሱ ኃጢአት ለኔ ይቅር በል እኔ አንተን ይቅርታ ጠይቃለሁ እያልኩ ለሱ ጠል ያለው አንተን ንሳግባ አልኩኝ እሱ እሺ አለ በቃ እኔን ቀልድ ያርጋችሁ አትቆጥሩ እኔ ደግሞ በጌታ ነኝ ለእናንተ ጠል ያለው እናንተ ምንም አትሆኑ ማልኩኝና ለሱም ነገርኩት ውሃ ላይ ዘይት ጣብጣብ አረኩት በጌታ በኢየሱስ ክርስቶስ አንተ ሁሉም ትችላለህ አንድ ሁለት አይደለም የገዛኝ አምላክ አንተ ለኔ አሁን ለልህጣኑን ለወንድሜ እንዲፈውስልኝ በጌታ በኢየሱስ ክርስቶስ ብዬ ውሃም ጠለኩትና ለነሱ ሁለቱን ራሴ ጠጣውትና ትምህርት ቤት ዘይት እጄ ላይ ቀብቼ አራ ታላቅ ልልታችሁ ተባለ ጌታ ኢየሱስ ይገባዋል ሃሌሉያ ከዛ ትምህርት ቤት ቀስ ብዬ ሄድኩኝ ሂጄ ልጄ እንደዚህ ፊት ምናምን እንደዚህ ያስኩትና በጌታ በኢየሱስ አሁን ህመም ሁሉ ይቅለጥ በኢየሱስም ብዬ ሆዷን ቀብቼ አስተማሪ እኔን አይታች ምን እያለች ነው እያለች እኔ ደግሞ በኢየሱስ ክርስቶስ እኔ አምኛለሁ ትፈውሳለች እኔ ቤት ደግሞ እሷ ታማ ወደ ቤት ይዤ አልሄድም ብዬ ከዛ ቀባውትና እሷን ይዘሽ ሂጂ አይ ታማለች ሐኪም አስተማሪ አለች አይ እሺ እሄዳለሁ ብዬ እኔ ትንሽ ወደዛ ወጣ ስል ኢምፒኒ ያለት እኔ አሁን ፈውሻለሁ በቃ አንቺ ይሄ የነብይ ዘይት ውሰጂና ዝም ብለሽ እኔን አሁን ቀፍተሽ ወደዚህ ታመጪያለሽ አይ እኔ አላመጣም አሁን ተሽሎሻል አው በቃ አንቺ ትምህርትን ተምረሽ ጨርሰሽ ነይ ደህና ሆነሽ ትመጪያለሽ ችግር የለም አልኳት አስተማሪ ወደዚህ ለምን አመጣሽ አለች ከዛ እሱ አለድም ተፈውሻለሁ ምንም የለም አለች አልኳት ከዛ እሺ ብዬ እኔ ወደ ቤት ሄድኩኝ ከዛ ደግሞ 10 ሰዓት እሱ አስመጣ ምንም ችግር የለም አንቺ አሁን ቅድም ታሚያለሁ አላልክሽም ኧረ እኔ እኮ ተፈውሻለሁ አለች ለዚህች እግዚአብሔር ክብር ሃሌሉያ እስቲ አሜን አሜን እኔ ምልሽ ነስቲ ቆይ አንቺ ታምር ነው ጌታ ይባረክ አሜን ቆይ በዮሴፍም በልጅሽም ቦታ አኖንቲንግ ነው አንቺ ነው የሚጠጪው አዎ እስቲ አሜን አሜን እንደዚህ ነው የሚሉት ሃሌሉያ አሜን እኔ ኢየሱስ ይፈውሳል አሜን ይችላል አሜን ሌላው እናቴ አሁን ትላንት ወዲያ ታማ ነበረችና
ከዛ ማታ 4 ሰዓት ነው ዝም ብዬ ሲደውል ወንድሜ ያነሳና እናቴ ሞታ ነበረች። በቃ አሁን ምግብ አትበላም፣ ምግብ ውሃ አትጠጣም። በቃ በሽታው ከባድ ነው። አይታወቅም። መንገድ ላይ እንደዚህ ሮብለት እንደዚህ ሆና ከዛ የታመች ነው። ግራ ገብቶል። በቃ መሞት አትተርፍም አለና ለሱ እሱ ነገረ ሮጠ ተብለ ወደ እናቴ ጋር ደረስ ያልኩኛ። ከዛ እሱ ወዲያው ሮጦ ደረሰና እናቴ ያልኳት አቤት አንቺ ውሃ ያዥ ያልኳት እሷ ያዘ። ውሃ ተሎ ብለሽ ስጥ ያልኳት ሰጠ። ከዛም በኋላ ዘይቱን እኔ ባለፈው የላከው ዘይት የለም አው አለ አለ ፈልጎ አገኘና ውሃ ውስጥ ጨምር አልኩ። ከዛ ጨመረ። እኔ ደግሞ ትንሽ ደቂቃ ጠል ያለው አንቺ ያዥና ጠብቅ አልኩ። እሷ ደግሞ እዛ የጠበቅ በስልክ በጌታ በኢየሱስ ክርስቶስም እኔ የኢየሱስ ፍጡር ነኝ። እኔ ምንም አይደለም። እግዚአብሔር ደግሞ የኔ እናት አንቺን ይፈውሳል። እኔ አምናለሁ። ዝም ብለሽ ጠጪ ያልኳትና ከዛ ወንድሜ አይ ምንም እኮ አያረግም አንተ ዝም በል ምን ታውቃታለህ? ዝም በልና እናትን ውሃ ብቻ አጠጥ ምንም አታውቅም አልኩ። እኔ አውቃለሁ በቃ እኔ አምናለሁ። ምንም አታውቅም እኔ አውቃለሁ በቃ ውሃ እናትን ብቻ አጠጥ አልኩና ከዛ ትንሽ ደቂቃ ጠለኩ። እናቴ ተጨነቀች። ምንም እናቴ ግሚ ንሳግብሽ ንሳግ አንተ ትፈውሻለሽ በቃ እኔ አምናለሁ። አትሞች ምንም አትሆንም አትጨነቂ ምንም ችግር የለም አልኳትና ትንሽ ደቂቃ ጠለኳት። እሷን ውሃው ጠጣች። ጠዋት ሲነጋ አይ እንደዛ ነው እንደ አንቺ ለካ ይሄ ነገር ይሰራል። ጂሰስ አረ ይከባል። ለጌታ ለምታ ጭብጨባ ሃሌሉያ። ኢየሱስ ያድናል። ይሄ ነገር በጣም ይሰራል። ለካ አንቺ እኔ ውሃ ውስጥ ጨምራ ጠጭ ነበረ አሁን ተፈወሰች እኮ። እኔ በጣም በቃ ሞተች ብዬ ደንግጬ ነበር። የኔ አምላክ የማያሳፍር አምላክ አይደለም። ደግሞ እኔ እዚህ ሁኜ እዛ ያለችው ደግሞ በነብም ቢሆን እኔ ይፈውሳለሁ በጌታ። እናንተ ምንም አታውቁም። ዝም ብላችሁ አትበሉ። እኔ አሁን ከዚህ በኋላ እኔ ቀላል ሰው አይደለም። በቃ እኔ ውድ ሰው ነኝ ብዬ ለሱ ደግሞ እስቲ አሜን አሜን። ኢየሱስ ጌታ ነው። አሜን። እስቲ በቃ ሆኖልሻል። አሜን። አሁን እናትሽ ደህና ናት። አሜን። ደህና ናት። ዮሴፍም ደህና ነው። አዎ ዮሴፍን ደህና ሆኖ አሁን ስራ ቦታ ሄዶ ስራ መልካም እየሰራ ምግብ ሙላት ጠፋ። ሽንት ደም የሚሆነው ጠፋ። ሽንት ደምና ምግብ ነው። ለኔ አልነገረም። ለእህቴ ነግሮ ነበር። አሁን ኖርማል ሆኗል። ኖርማል ነው። ሰላም ሆኗል። አቅም የለም እንጂ በጣም ከስቼ ያለው አቅም የለም እንጂ አሁን ደህና በሽታ በቃ በደንብ ይብላ። አሜን።